ሃይማኖት የሚባለው የቅድስናን ስራ ሲሰብክና በዛ ቅድስና ስራ ደግሞ የተመረጡ ቅዱሳን ሲወጡበት ነው። ቅዱሳን የሚናቁ ከሆነ የቅድስና ስራ የሚናቁ ከሆነ ሃይማኖት አይደለም። እሱ ወይ ሌላ ድርጅት ነው፣ ወይ ፖለቲካ ድርጅት ነው፣ ወይ ሌላ ነገር ነው ማለት ነው። ይሄን ያለው ያዕቆብ ነው። አንድ ጊዜ ለቅዱሳን ስለሰጠች ሃይማኖት እንድትጋደሉ መከራቸዋለሁ ያለው። ለቅድስና ስራ ነው የተሰጠችው ሃይማኖት ይላል። ሃይማኖት ከሆነ ቅድስና የሚዘራባት፣ ቅዱሳን የሚፈሩባት፣ የሚገኙባት፣ ቅድስና የሚበቅልባት ናት። ለማጠቃለል ያህል የተሳሳተ አመለካከት ነው። በዚህ በመዝሙር 4 ላይ ቅዱስ ዳዊት መዝሙር 3 ላይ ነው ልበ አምላክ ቅዱስ ዳዊት በጣም የሚገርም ቃል አስቀምጧል። አእምሩ ከመተሰባ እግዚአብሔር በጻድቁ ይላል። እግዚአብሔር በጻድቁ እንደ ተመሰገነ እወቁ ይላል። አይገርምም? እግዚአብሔር በማን ያለው? በጻድቁ ምን እንደሆነ እንደ ተመሰገነ። እንደ ቅድሟ ጎበዝ ተማሪ እኮ ነው። በልጆቹ የሚመረቅ በልጆቹ የሚረገምም አለ። ያሳዳጊ የበደለው ተብሎ በልጆቹ የሚመረቅ እግዚአብሔር በቅዱሳን ይመሰገናል እንጂ በቅዱሳን አይሸፈንም እንዴ። በእነ ተክለ ሃይማኖት ሲመሰገን ነው የምናየው። በእመቤታችን በቅድስት ማርያም አማካይነት በቅዱስ ገብርኤል አማካይነት እኛ እኮ ቅዱስ ገብርኤል ስንገልጠው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ገብርኤል የእግዚአብሔር ባለሟል ነው፣ ገብርኤል የእግዚአብሔር መልአክ ነው እያለን እግዚአብሔርን እኮ ምን ጠራው? በቅዱሳኑ እንደተመሰገነ ወቁ ይላል። የቅዱሳን ገድል ምስክርነት ባይኖር እንደውም መጽሐፍ ቅዱስ ማንም አይቀበለውም ነበር ይላሉ ሊቃውንት። የመጽሐፍ ቅዱስ ቃል ከባድ ነው። ለምሳሌ አይን ብታሰናክል አውጥተህ ተጣላት ይላል። እስኪ የፕሮቴስቱ ዓለም ወይ ምዕራባውያን አንድ ሰው ይጥቀሱልን አይኑን ያወጣ እስኪ አንድ ሰው። እኛ ስምዖንን ማንሳት እንችላለን እንዴ። ይሄማ ከባድ ነው እንዳትል ይኸው ስምዖን አይኑን አውጥቷል። አይን ብታሰናክል አውጥተህ ተጣላት የሚፈጸም ሕግ ነው። ከባድ ሕግ አላመጣም ክርስቶስ። አንድ እሺ አሁን ለምሳሌ በእኔ የሚያምን በእኔ ከሚያምኑት ምልክት ይሄ ይሆንላቸዋል ብሎ እባቡን ዘንዶውን ይጫማሉ ይይዛሉ፣ የሚገድል መርዝ አይጎዳቸውም ይላል። እስኪ ያምጡልን ምዕራባውያን ዘንዶውን ጨብጦ ተራራ ያወጣ እስኪ ያምጡልን። እኛ እንጠቅሳለን፣ አቡነ አረጋዊን መጥቀስ እንችላለን፣ እነ ቅዱስ ጊዮርጊስን እንጠቅሳለን። በእኔ ያመኑ ይላል። አይፈጸምም ነበር። መጽሐፍ ቅዱስን ማንም አይቀበለውም ነበር። ጠላትን ውደድ ይላል። ጠላትን ውደድ ገድለ ቅዱሳን ላይ ነው የምናገኘው። ጠላትን መውደድ፣ የሚያሳድድ ለሚያሳድድ ጸልይ፣ የሚረግሙን መርቅ ይላል። ከኔ ይልቅ እናቱን አባቱን ሴት ልጁን የሚወድ ለኔ ሊሆን አይገባውም ይላል። እስኪ ይሄን የፈጸመ ያሳዩ። ሂድ ወደ ቅዱሳን ገድል። ትተውት ቤተ መንግስቱን ትተው ሚስቶቻቸውን ትተው ልጆቻቸውን ትተው የሞቀ የደመቀ ቤታቸውን ትተው በዚህ ቃል መሰረት ተፈጻሚነት አይኖርም ነበር መጽሐፉ። ይሄ ማንም የማይፈጽመው ሕግ ነው ብሎ ይናቅ ነበር። ስለ ጽድቅ የሚራቡ የሚጠሙ ምንድናቸው ነው ያለው? ብፁዓን ናቸው። እስኪ ማን የፈጸመ ይሄንን? ገድላትን ስናነብ ነው። ያኮሩናል። ጭማቂ ነው አያችሁ። ብርቱካኑ በአካል አለ፣ የብርቱካኑ ጭማቂ ደግሞ አለ። ገድል የዛ ጭማቂ ነው፣ የመጽሐፍ ቅዱስ ጭማቂ በጣም ተመሻሽቶ የቀረበ ማለት ነው። እግዚአብሔር የተናገረው ቃል በሙሉ ተፈጽሞ ያየነው በቅዱሳኑ ነው። የሰጠው ቃል ኪዳን፣ ያስተማረው ትምህርት፣ የሰጣቸው ተስፋ እነሱ አብንዶቶቻችን ናቸው። እንጠቅሳቸዋለን እንዲሸፍኑት ሳይሆን እንዲገልጡት ማለት ነው። አብዝተን እንገልጣቸዋለን። ይልቅ ሸፈንከኝ ማለት ያለብን በጫማ ጥፊ ያድናሉ የሚለውን ነው። እግዚአብሔር ይስጥልኝ።